ፊት ለፊት ግልጽ የሚናገሩ ሰዎች ጓደኛ የላቸውም። አብዛኛዎቹ ብቸኛ ናቸው። ምክንያቱም ደስታቸውን፣ ሐዘናቸውን፣ ሳቃቸውን፣ ንዴታቸውን፣ ሁሉ ነገራቸውን የተሸፋፈነና የተደባበቀ ስላልሆነ ግልጽ ስለሆኑ ብዙ ሰው ከእንደዚህ አይነት ሰዎች ጋር ወዳጅም ጓደኛ መሆን አይፈልግም። አብዛኛዎቹ ብቸኛ ናቸው። ነገር ግን እንደነሱ ንጹህ እንቅልፍ ተኝቶ የሚያድር ማንም ሰው የለም። ማስመሰል፣ መቀባባት፣ ዲኮር ስለማይወዱ ልባቸውም ንጹህ ነው። ጓደኛና ወዳጅ ባይኖራቸው ለብቻቸው ደስተኛ ናቸው። እንዲህ አይነት ሰዎችን ማንም ጓደኛውም ወዳጁም ማድረግ አይፈልግም። ምክንያቱም ዓለም አስመሳይ፣ ውሸታም፣ ቀጣፊ ሰዎችን ነው የምትወደው።